መጥቶባቸዋል ደግሞ ታዲያ በጉርቡ የሚልኩትን ያልገባኝ ተነስቶባቸው ዛሬ እኔ ራሴ በተለይ ብዙዬና እኔ አባስ ቡቃባለው ማነው እንዴ ዛሬው መልስ የተማቸው ማነው እንደነተማችቶኛል እኔ ነኝ የመልስ ምት ያልኩት እግዚአብሔርን የመልስ ምት አልኩኝ በቃ እሱ ሲያወራ በጣም ነው ደስ ያለው አንደኛ እኔ ሰው ዝም ብሎ እኮ ነው የሚቦጠረቀው እኔ እኮ የሚገርመኝ የማያገባቸው እኮ ነው የሚገቡት ዝም ብለው እኮ ሲቦጠረ አንዳንድ ዩቱበሮች አበዙ ወላሂ ምን ዩቱበሮች ዘጋኝ ነው ዩቱበሮች አዳምጡኝ ቆይ አንዴ ቆይ ይሄ ነገር እነሱ የሚያደርጉ ለምንድን ነው ታውቃላችሁ? ሩታዬ ሚዲያ የምትጠቀም መስላችሁ ተፈለጉ ይታነቁ ተፈለጋችሁ ሰብስክራይብ አንስታችሁ ወጡ ብሏችኋል። ወጡ አይናችሁ ጠበጋሪ ነው በቃ አይ አታቃጥሉ እኔ ያያችሁ ሩታ ደስ የምትለው ነገር ኮንፊደንስ ተማምናለች በራሳቸው ኮንፊደንስ የምትኖር ልጅ ናት። እነሱ ደስታ ለነሱ ቦታ ሰጥተዋል። ምሩ የራሳቸው ህይወት እነሱን ተዋቸው። እነሱ ያየቻቸው አደጉ እስካሁን አብርሽ ነው እዛ ላይ ደርሷል እኮ አብርሽ ርጄ ግጥም አልተመቸሽም? እሺ መሀል ላይ ገባው ከንግግሩም ባለፈ ግጥሙ ማለት ነው ለእሷ መልስ ነው በቃ ትክክለኛ ይሰጥ የማነው ግጥም እንትን እኮ አስገብቶ ነበር በመሀል ሙዚቃ እንደ ሙዚቃ ይላ እሱ አልተመቸም እሱ መሰናችሁ ማለት ነው እንደዚህ እያቀነባበሩ አፉንም እያወላሸሹ ሆነ እንትን ማለት ነው ማንዱ ሩታ የምትጠቀም አይታ ያንን አፉን ሲያወላሹ ሆነ በኮሜንት የሚሳደቡ ሆነ አብርሽን ትምህርት የሚፖስቱትን አይታ የምትሸማቀ እየመሰላቸው ነው። ደግሞ ደስ የሚለው ዛሬ ማለት ነው ደስ ያለኝ ነገር እንደማትጠቀም ስለነገረን በጣም ደስ ብሎኛል። ምክንያቱም ያንን ነገር እያየች በኮሜንት የሚሳደቡትን እያየች የሆነ ነገር አለ አይደለ? አዎ ልቦናውን ትናደዳለች፣ ልቧ ይሰበራል ብዬ ነበር ነው ዛሬ ድረስ እያሰብኩኛል። ይሄን ታየው ይሁን ሩታ ነበር ማለት ነው የሆነ ነገር ባየሁ ሰዓት እና ዛሬ ግን ደስ ብሎኛል። የፈለጋችሁትን ልቀቁ ስለማታዩ ታየ ማለት ነው። አታይም የሚዲያ ሰው አይደለች። ለወሬ ቦታ የላትም ማለት በቃ ብሎ እናንተ ወረኛዎች እናንተ አፋችሁ እኮ ብዛችሁ ሁሉ በቂጣችሁ የምትጓጉሩ ሰዎች እኮ ናችሁ። እኔ በፊት ሁሉም ታውቂያለሽ በፊቱ ሚዲያ ሲጀመር ስትመጣ እቺ ልጅ እኮ ማለት ነው ምን አይነት ጥፋት ብታጠፋ ነው የእሷ ነገር ሁሉ የሚገነው። ብትለብስ እሷ የልብሷ ይገናል፣ ብትናገር የእሷ ነገር ይገናል። ምንድን ነው ከሌላ ሰው እሷ የተለየ ነገር የምታደርገው? እኔ እኮ እስኪ ሲመልሱልኝ ምንድን ነው ጥፋቷ? የቱ ጋ ነው ወንጀሏ? እንደኔ ማለት ነው ኤፋና ያሳቀኝ አማኑኤል ሰብስበናል አማኑኤል የምር እኮ እውነቱን እኮ ነው ወላሂ ምር ያስላል። እኔ ማለት የሰው ልጅ ይሳሳታል፣ የሆነ ነገር ይሳሳታል እንበል እንደ አዲስ አበባ ልጅ ራሱ አጭር ልብስ አትለብስም፣ ገላዋን የሚያሳይ ልብስ አትለብስም። አነጋገር ራሱ የሆነ በቃ የተረጋጋን እንትን ነገር ነው የምትናገረው። እንደ አዲስ አበባ ልጆች እኮ ምናምን አትልም። ምንድነው ሲጀመር አንቺ ወላሂ ለአዝም የቀኑባት ነው እንጂ ማሬ ማለት ነው። ሩታ ታረማመዷ ብቴ ከውበቷ ብቴ ከዛም የበልጥ ልቅ አነጋገሯ የሆነ ነገር እኮ የሚስብ ነገር አለው። ገባሽ? በጣም እምብር ተናግሮ ነገር የምትናገረው እሷ የእውነት ለካሜራ ማኑ ለምንድነው ሩታዬም በጣም ያላሰ እናቃቸዋለን እኮ እናቃቸዋለን። እነሱንማ እኔ በህይወቴ እነዛን ሰዎች አይቻቸውም አላውቅም። አነጋገራቸውም አይስበኝም። የእውነት በቃ ታይታ የምትወደድ ልጅ ነች። የቀኑባት ነው በነገራችን ላይ እንኳን ሩታ አብርሽ እኮ ሰው መሰለ ወዘናው መጣ። እሷ ከመጣች ወዲህ አብርሽን እኛ እናውቀው ምንድናችሁ? ላይ ዛሬ ካሜራውን ርቃለች። አይ እንትን አይደለችም። ያው ትኩረቱ እዛ ሀይሚና እንትና ጋር ስለነበረ ነው እንጂ ፍልቅ ብላ ነው የመጣችው። እኔ ቆንጆ ድምቅ ብላ አምሮባታል።
ማዛሽ ልዩ ናለቻት እህትዬዋ። ማዛሽ ነው ያለቻት። ማዛሽ ልዩ ናለች። በጣም የሚወዷት የሚሳሷላት ቤተሰብ አላት። ማሻላ ወላሂ የእሱ ቤተሰብ እንዴት እንደሚወዷት አላየሽም እንዴ? የእሱ ቤተሰብ በጣም እኮ ነው የሚወዷት። በጣም ማለት ነው በጣም እህትዬው ታላቅ እህትዬው እኮ ማለት ነው። ኤፋ ብቲ ኤልዱ ብቲ ችልማልስ የመጣች ኤልዱን እያት ኤልዱ አንድ ቀን ተሳስታ ሙቢ ሩታ አትላትም፣ የኔ ውድ ነው የምትላት። አትላትም ሩታ የኔ ውድ ነው የምትላት። ኤልዱ ማለት ነው የኔ ውድ። እንደዛ ነው የሚሳሱላት። ሰላም እንዴት ናቸው ልጆች? ተደማመጡ እያለች ነው ሀይቋ። እሺ ኮታተድን በይዘው እሷ የሀይቋ ማለት ነው። ዝም ሲሉ እኮ በአንዴ ነው። በጣም በዚህ ሰሞን ያላሉት ነገር እኮ የለም፣ አበዙት። ባለፈው ዕለት እኮ እብራሂምን አላወቀችም ብሎ እኮ ነው የተነሱባት። ምን ችግር አለው? ማሳሳት እኮ ያለን ወንድሙ እኮ ነው። ምን ችግር አለው? ደግነቱ ወንድሙን የተሳሳተችው ችግር የለም። እንኳንም ሌላ አልሆነ እንኳንም ሌላ አልሆነ። አስባችሁታል? ሌላ ሰው ቢሆን ሌላ ሰው ቢሆን አስባችሁታል? ከተንጨረጨረ አብርሃም ደግሞ ማለት ነው። እስቲ አስቢው ፊፋ እሷ የሆነ ቦታ ስትቀመጥ ወደዚህ ይመልሳታል እኮ። ከሰው ጋር እንድትጠጋ አይፈልግም ወይ? እሱማ በአሻንጉሊት የሚቀና እኮ ነው። የእሱ ቅናት ተይው። ላ ኢላሀ ኢለላህ የትናንትናው ቪዲዮ ላይ ልብ ብላችሁ ካያችሁ እንዴት እንደሳባት ሳይሆን ማለት ነው። ሌላ ሳይሆን እዛ ላይ እንኳ ማለት ነው ውድድሩ ለት እንኳ ከጆ ቤት እንዴት ስታዲያብስ አንቺ እንዴት እኮ ነው የሚቀለቅል ቅድው አንቺ ኧረ ቢስሚላ እኔ ትናንትና ነው የሳኩት። እሷ መታጠገቡ ስትቆም ማለት ነው ወደዚህ መለሳት። ባለፈው ዕለትም ከነ ፍቅር ጋር የሰሩትም ማለት ነው። እሷ እንትና ጋር ቆማ ነበር፣ ፎአድ ጋር መሀል ገባ መጥቶ ወላሂ እስቲ መልሽ እናይ። ዳር ላይ ያደረጋት ከጆ ቤት እነ ፍቅር ጋር የሰሩት ጆ ቤትም እኔ ወደ ስለሆነ አለኩ ተውፊቅን ደግሞ ምንድን ነው ያለው? እንትናን ማረሙ አመራክ እንዲ ያለው እኮ ትላንት አበባ ይዞ ሲሄድ በጣም ፍቅራቸውን አላህ ያዝልቅላቸው። እንዲቸው አድርገን ያረብ አሚን አሚን ብለናል ሁላችንም። ግን በጣም ነው የሚወዳት፣ ከልቡ ስለሚወዳት ይቀናባታል ልጅቷ ላይ በጣም ባይቀና ነበር የሚገርመኝ። ያችን አበባ ማለት ነው። እኔ ደግሞ አይን ጠፋ በዛው የለም። ኮሜንት ላይ ጽፋታችሁታል። እንዴት እንዳሳቁኝ በአላ ትናንትና። እንዴ አትገባም እኮ አለው። ትርጉሙን ንገረኝ ካልነገርከኝ አላስገባህም አለው እኮ። አንቺ በእጇ አትይዝም ነው ያለ። በቃ እጇ ውስጥ አይገባም። የእሱስ ቅናት አያምጣው እንዴ? እሱ በአሻንጉሊት እንኳን ሰው ማለት አሻንጉሊት ሆነ የቀናው ቪዲዮ ሰርቷል። አጭር ቪዲዮ ማለት ነው። በቲክቶክ ሰርቷል። በሱ አበባ የሆነ ዘፈን ላይ ማለት ምንድን ነው የሚፍጨረቀረቀው? ማጋ ነው ሪች ተይ እንጂ ሰምቶ ማለት ሸናሽ ነው ሸናሽ ነው ዳጊ እኛ ጋር እንትን በር ላይ ተቀረቀረቀው በኢየሱስ የናፈቀኝ ይሄ ሳቅ ነበረ። ተመስገን በመመለሱ በጣም ደስ ብሎኛል። እግዚአብሔር በኋላ ሳቃችን ይመለሳቃቸው በውስጥ ኧረ ቢስሚላ ምን ሆነ ልጆች ግን ለምንድን ነው እንደዚህ የሆናችሁት? ያሳቃችሁ የናፈቀን ምንድን ነው የሆናችሁት? ርቼ የተመለሱ ወደፊቱ ማስጠላ የተናቀው ወላሂ ያማተኝ ግን አሳዘነችኝ። የጻፈችው አሁን ብዙ እኔ ራሱ ነው ዳጊ ማለት ነው። አሁን ያጨረቀሽውን ንገሪ በቃ እኔ ካልወርድ ማለት ነው። በሬ እውነት እንትን አለ መስጊድ ላይ በዚህ ሰሞን በጣም 12 ሰዓት ሲሆን ፕሮግራም እስከ 3 ሰዓት አለና
እኔ ስለ መስጊድም አላወራሁም። የተሸቀረቀው ምንድን ነው? ጭቅርቅርቅ ብሏል። እኔ ኧረ ምንም የሆነ ነገር የለም። አራሪች በጨረቅረቅ ላይ ነው እናንተ ማለት ነው። አንድ ቪዲዮ ላይ ያችሁትን ምን ትዛ ጨብ ስታደርጉ በጥፊ አያማትም እንዴ? እንኳን አርጋ ልጅ አርጋ ረቢያ መቄ ወጣ ወላሂ እኛም አበሻ አርጋለች። ወይኔ ፈጣሪ እኔማ በሳቅ ሞትኩኝ እኮ። አንዲ ተመረፈሰ ሳሪችም ነው ተነሳው ነበረ። አንቺ ቪዲዮ ላይ ነው እንትማን ይዛ ዳቦዋን ይዛ በጥፍ እንጨብ አደረገችው። ማናት እኮ እንደዛ የምታደርገው? ኧረ ሪች ተይ ተይ ተይ፣ ሀራም አለች። ተይ ዳጊነች ልምታደርገው እኔ አይደለሁም መረኝ አሁን የሆነ እንትን የለምና ሽንት ነው ባይዘው፣ ግን የሌለው ሽንት ነው። ልንገርሽ ተገበት ማለት ነው። ጥሩልሽ እንዴ ሽንት ነው ግን ይሄ የጮኸው ግን የለውም። እንትን ስለሌለ ነው እንዲሆነው። ምንድን ነው የሌለው? ምን እንደሌለው አልገባንም። ምንድን ነው የሞች የሌለው? እስ ደግሞ በውስጥ ወይኔ ዛሬ ሳቃችሁ። ደስታ በደስታ ሆነ አይደለ? ዛሬ በደቂቃ ዛሬ እውነት ደስ ይላል። እኔ ከ8 ሰዓት ተኩል ጀምሮ በቃ ደስታ ይቀጥለ ማለት ነው። እኔ ከምንም በላይ ያስደስተኝ ሀይሚ ሄዷ፣ ደግሞ እሱ መልስ መስጠቱን ያስደሰተኝ። በቃ ኩሶ ሳያቅ ይንጨረጨራል ዝም ብሎ ወይ እኔ ደስ የሚለው ነገር ቪዲዮን አላየሁትም ማለት እነ ጆጋ የተለቀቀውን ቪዲዮ አላየሁም። አሁን ሰምተሻል?